የውጊያ ተፈልጎ ሳይሆን በተረጋጋሚ እንደምንገልጸው በሰላም ይፈታ ብለን ደጋግመን ጠይቀን የኃይል አምላኪዎች ግን ውጊያውን ለማስቀጠል ስለወሰኑ ያለን አማራጭ ጠላቶቻችንን በኃይል መደምሰስ ስለሆነ ነው ውጊያው የገባነው። በትናንትናው ምሽት ተስፋ የቆረጠውና ከሃዲው የህወሓት ቡድን ያልታሰበ የማይጠበቅ ጥቃት በመፈጸም ሊያደርስ የፈለገውን ኪሳራ መግለጽ ይታወቃል። ሰላማት ከመይ ለኹም ሰበር ዜና በጽሕና ኣሎ ጉጅለ ዕጡቕ መንጀርኖ በከባቢ ተወንሳ ናብ ዓፋር ዘልኦ በመታውን ኣብ ልዕሊ ተጋደልቲ ዓፋርን ሓይልታት ሰላም ትግራይውን ተንኮሳ ፈጺሙ ኣሎ። እዚ ጉጅለ እዚ ውዕሊ ፕሪቶርያ ለማዓንቲ ሙሉእ ልሙሉእ ከም ዘፍረሶ ካብቲ ቦታ ዝበፅሐና መርደት የመላኽት። እውን ሓይልታት ሰላም ትግራይ ኣድላይ ዝበለ መልሲ ከም ዝሃቡን ኣብቲ ከባቢ ሕዚ ኩናት ሙሉእ ልሙሉእ ከም ተጀመረ ዝበፅሐና መርደት የመላኽት ኣሎ። እዚ ጉጅለ እዚ ውዕሊ ፕሪቶርያ ንምፍራስ ዝተፈላለዩ ፃዕርታት እናገበረ እንትኸውን ሓዚ ግን ሙሉእ ንሙሉእ ውዕሊ ፕሪቶርያ ኣፍሪሱ ናብ ክልል ዓፋር እውን ሙሉእ ወረራ ፈፂሙ ኣሎ። ሓደሽ ምዕባለታት እውን እናተኸታተልና ከነብፅሐኩም ኢና። ናይ ቪድዮና ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እናገበርኩም ለኹሉ ኣባፅሑልና የቀኒር። በአፋርና በአማራ ክልል ሰሞኑ በአካባቢው ከፍተኛ ውጊያ እየተካሄደ እንደቆየ ሁሉም የሚከታተለው የነበረ ነው። የውጊያ ተፈልጎ ሳይሆን በተረጋጋሚ እንደምንገልጸው በሰላም ይፈታ ብለን ደጋግመን ጠይቀን የኃይል አምላኪዎች ግን ውጊያውን ለማስቀጠል ስለወሰኑ ያለን አማራጭ ጠላቶቻችንን በኃይል መደምሰስ ስለሆነ ነው ውጊያው የገባነው። ሰሞኑ ጠላት ያለውና የሌለው ኃይሉን በማንቀሳቀስ ከፍተኛ ውጊያ ሲያካሄድ ነው የቆየው። ቱርፉ ግን ውድመት፣ ኪሳራ፣ እልቂት ነው የሆነ ያለው። አሁንም የትግራይ ሰራዊት ግስጋሴ ማስቆም እንደማይችል በድጋሚ ተረጋግጧል። ከዚህ ጋር በተያያዘ አንዱ መልእክት ማስተላለፍ የምንፈልገው የትግራይ ሰራዊት ኢህአዴግ ሰራዊት ሲባል እንደነበረው ብሶት የወለደው ሰራዊት ነው። የትግራይ ህዝብ በደል ደርሶበት ግፍ በከፍተኛ ደረጃ ደርሶበት ይሄን አይቶ የተነሳ በውሸት ትርክት ሳይሆን ለደሞዙም ብሎም ሳይሆን ለዓላማ የተሰለፈ የትግራይ ህዝብ በራሱ የማስተዳደር መብቱ ተነጥቆ ህገ መንግስት ተረግጦ እንደ ህዝብ ተዋርዶ ተገፍቶ በአገሩ ሁለተኛ ዜጋ ሆኖ ከዛም አልፎ የትግራይ ሴቶች በሚዘገንን በሰው መሳይ አውሬዎች ተደፍረው ህዝቡ ሲጨፈጨፍ ንብረቱ ሲወድም ሲዘረፍ ተቋማቱ ሲፈርሱ በራሱ ተነሳሽነት ጠላቶችን ለመቅበር መብቱን በእጁ ለማስገባት በንቃት በቁርጠኝነት ለመስዋዕትነት የተሰለፈ ብሶት የወለደው ታጋይ ነው። ለዚህም ነው ብርቱ ሲበዛ ቆራጥ ጀግናም የሆነው። ወገኑን ጠብቆ ለይቶ ጠላቱንም አይቶ የሚዋጋ የዓላማ ታጋይ ነው። ስለሆነም የትግራይ ህዝብና ሰራዊት እንደ ህዝብ ጠላት የሚሉት የላቸው። አማራ እንደ ህዝብ ጠላት ተብለሃል፣ ትጨፈጨፋለህ የሚሉ ሲያደነቁሩ የከረሙት አምባገነኖች፣ መሬት አስፋፊዎች፣ ስልጣን ፈላጊዎች አንተን በማነሳሳት ኃይል በማሰባሰብ ለማገዳደል ትግራይና አማራን ለማጫረስ ሆን ተብሎ የተዘየደ እኩይ ሴራ ነው። የትግራይ ጠላቶች የትግራይ ህዝብ መብት የረገጡ የትግራይን ህዝብ ከምድረገጥ ለማጥፋት የወረሩ የንብረት ያወደሙ የዘረፉ ጄኖሳይድ የፈጸሙ ትግራይን ከበው በረሃብና በበሽታ እንዲሞት የፈረዱ ከተሞቻችንን አሁን በአየር ኃይል የሚደበድቡ የፋሽስት አብይ ቡድን ተባባሪዎችና ጫፋሪዎች ይቅርና በአገር ውስጥ የትም ገብተን ተጠያቂዎች እናደርጋቸዋለን። በመሆኑም ነው የትግራይ ሰራዊት ወገኑን ጠላቱን ለይቶ አልሞ የሚተኩስ በመሆኑ በገባበት ቦታ በአፋር በአማራ ህዝብ እንደ ህዝብ ድጋፍ እያገኘ ጠላቶችን እየደመሰሰ እየገሰገሰ ያለው። ስለዚህም የደሴ የኮምቦልቻና አካባቢው ዙሪያ የምትገኙ ነዋሪዎች
ተረጋጉ፣ አትረበሹ። ለመላው የሀገሬ ህዝቦች በትናንትናው ምሽት ተስፋ የቆረጠውና ከሃዲው የህወሓት ቡድን ያልታሰበ የማይጠበቅ ጥቃት በመፈጸም ሊያደርስ የፈለገውን ኪሳራ መግለጽ ይታወቃል። ጦርነት ሰው በላ ነው። ጦርነት አገር ያደህያል። ጦርነት ቤተሰብ ይበትናል። በዚህም ምክንያት በምድራችን ዳግም ጦርነት እንዳይፈጠር መንግስታችን እጅግ ማመን ከሚከብድ በላይ በከፍተኛ ትዕግስት አንዲት ጥይት እንዳትተኮስ ያደረግነው ጥረት በሙሉ ከንቱ እንዲቀር አድርገዋል። በሀገራችን በሺህ የሚቆጠሩ ጦርነቶች አካሂደናል። የጦርነት ታሪክ እየሰማን አድገናል። በጦርነት ውስጥ ጎልምሰናል። በዚህም ምክንያት ጦርነት የደህንነት ሁሉ ምንጭ እንደሆነ ስለምንረዳ ጦርነትን ለማስቀረት ያደረግነው እልህ አስጨራሽ ትግል በዚህ ተስፋ በቆረጠ ኃይል ሳይሳካ ቀርቷል። ጦርነት በቅኖች ፍላጎት ብቻ ሊቆም እንደማይችል ዛሬ በተግባር ማረጋገጥ ተችሏል። ጦርነት በክፎች ጠባጫሪነት በማንኛውም ሁኔታ ሊቀሰቀስ እንደሚችል ይህ ከሃዲ ቡድን አሳይቶናል። የዚህ ጦርነት ዓላማ ኢትዮጵያን ማሸነፍ፣ ኢትዮጵያን ማንበርከክ እንደማይቻል ካለመገንዘብ ሳይሆን የኢትዮጵያን ሰራዊት በማዳከም ለውጭ ጠላቶች ሀገሪቱን አሳልፎ የመስጠት ከፍተኛ ፍላጎትና ዓላማ የያዘ ነው።